ሰላም ቤተሰብ እንዴት ናችሁ? ባላችሁበት ሰላማችሁ ብዝት ይበል። ንጉሴ ነኝ ከስካይ ቲዩብ። ዛሬ እንግዲህ በአዲስ ርዕሰ ጉዳይ መጥቻለሁ። ርዕሰ ጉዳይ ምንድነው? እንግዲህ በማህበራዊ ሚዲያ ሰሞኑ ላይ እጅግ መነጋገሪያ የሆነ አንድ ርዕሰ ጉዳይ አለ። ይህ ርዕሰ ጉዳይ ቫይራል ወጥቶ መነጋገሪያ እንዲሆን ያደረገው ዋነኛ ምክንያቱ ምንድነው? ከመነጋገሪያነቱ በስተጀርባ በማህበራዊ ሚዲያ ብዙዎቹ ተቀባብለውታል። እንግዲህ ከዚህ መረጃ በስተጀርባ እውነቱ ምንድነው የሚለውን ነገር እንግዲህ በግሌ ያገኘኋቸው አንዳንድ እውነታዎች አሉ። ከእውነቱ በስተጀርባ ምንድነው ማረጋገጫው የሚለውንም መረጃ አካፍላችኋለሁ። ከዛ በፊት ግን ለቻናሌ አዲስ የሆናችሁ ሰብስክራይብ፣ ላይክ እና ሼር በማድረግ ቻናሌ እንድታበረታቱልኝ በታላቅ አክብሮት እጠይቃችኋለሁ። እንግዲህ እንደምናውቀው ከቅርብ ጊዜ ወዲህ የኢትዮጵያን ክሬቲቭ ቲክቶክ አዋርድስ በየዓመቱ ሽልማት ለቲክቶከሮች እንግዲህ ይፋ ይሆናልኝ። በቀጣይነት ስራዎቻቸው እንዲበረታቱ ጠንክረው እንዲሰሩ በርካታ ሽልማቶች እንግዲህ ለቲክቶከሮች ይሰጣሉ። እነዚህ ሽልማቶች ደግሞ በዘንድሮ ዓመትም ቀጥለው ነው። ሰሞኑ እንግዲህ እንደምታውቁት በማህበራዊ ሚዲያ ብዙዎች ተቀባብሎታል። ይሄ ወሬ ከዚህ በማህበራዊ ከተቀባበሉት በስተጀርባ ምንድነው እውነቱ የሚለው ነገር እሱ መረጃ አካፍላችኋለሁ። እንግዲህ ሁላችሁም እንደምታውቁት ታዋቂነቱን ያተረፈ ሾው አለ። ይሄ ሾው ምንድነው? ሰይፉ ፋንታሁን ሾው ነው። እንግዲህ ሰይፉ ፋንታሁን ሾው አንድ እንግዳ እንዳቀረበ እንግዲህ በማግስቱ መነጋገሪያነቱ በእጥፉ ነው የጨመረው። ይህ ነገር ምንድነው? የኢትዮጵያን ቲክቶክ ክሬቲቭ አዋርድስ እንግዲህ አሸናፊዎች ይሆናሉ ተብለው ከሚጠበቁት ቲክቶከሮች መካከል እንግዲህ ታዋቂው ቲክቶከር አዶናይ እና ዩቲ ናቸው። እንግዲህ ሁለቱ የምረጡኝ ቅስቀሳ እያደረጉበት ባለበት ቅጽበት አዶናይ በምረጡኝ ቅስቀሳ እየመራ ነበር። ከዛ በኋላ ዩቲ ሰይፉ ፋንታሁን ሾው ላይ ቀረበች። ከዛ በቀረበች በሰዓታት ልዩነት ውስጥ ዩቲ በእጥፍ አዶናይን በለጠችው። ከዛ በኋላ የአዶናይ አድናቂዎች እንግዲህ ምንድነው ያሉት? አይ ሰይፉ ፋንታሁን ጥሩ አልሰራም የሚል ነገር ኔጌቲቭ ነገሮች መሰንዘር ጀመሩ። አዶናይ መቅረብ አለበት የሚል ሀሳብ ተነሳ። ይህ መረጃ ሰይፉ ላይ ደረሰ። ከዛ ሰይፉ እንግዲህ በላይቭ ሾው ላይ እኔ ለማንም አላዳለውም፣ ሁሉንም ግብዣ አድርጌላቸዋለሁ። አዶናይም ቢሆን መጥቶ የምረጡኝ ቅስቀሳ እንዲያደርግ ግብዣ አድርጌለታለሁ፣ መጥቶ የምረጡኝ ቅስቀሳ ማድረግ ይችላል፣ ሚዲያ ለሁሉም ፍሪ ነው ብሎ ነበር። ነገር ግን በማግስቱ ምላሽ ተሰጥቶ ነበር ለዚህ ንግግር። እስኪ ምላሹን እንመልከት። እንደምታዩት እንግዲህ ሰይፉ ፋንታሁን የተናገረው ይሄን ነበር። የአዶናይ አድናቂዎች ለሰይፉ ፋንታሁን እንግዲህ አዶናይን መቅረብ አለበት ካሉ በኋላ ሰይፉ ፋንታሁን እንግዲህ ይህን ምላሽ ሰጥቶ ነበር። እዚህ ጋር ደግሞ አዶናይ ነው እንደምታዩት እንግዲህ በማግስቱ ነው ምላሽ የሰጠው ለሰይፉ ፋንታሁን። እንግዲህ ብዙዎቻችን ያላወቀ እውነት እዚህ ላይ ገልጾታል ማለት ነው። እውነታው እንግዲህ ይሄ ነው ማለት ነው። በክብር ላስረዳ እፈልጋለሁ። አንደኛ ነገር ብዙዎቻችን እንግዲህ በማህበራዊ ሚዲያ እንዳየነው ወሬው ደግሞ ሰላምታ ስልክ እውነታው ምንድነው የሚለው ደግሞ ብዙዎቻችን ፎከስ አናደርግም። ለምን እንደሆነ አላውቅም። it's okay maybe busy ሆነ ሊሆን ይችላል ኖሮ ሊሆን ይችላል። በጥሩ ነገር እንውሰደው። ሁለተኛ ጊዜ ከመኪና ወርጄ መኪና ውስጥ ነበር ካንተም አክብሬ መጥቼ ሴፍሻ እንዴት ነህ ሰላም ነው ወይ ብዬ ጠይቄ ዲቻ ቦይስ የሚባሉ ልጆች አሉ ከኔ ጋር ናቸውና ወደ አንተ ኢንተርቪው ቀርቤ እነሱ ሰው እንዲያውቃቸው ፈልጋለሁ ትንሽ ድጋፍ እንዲያገኙ ብዬ ጠይቄ ነበረ። የሰጠኸኝ መልስ ዝም ብለህ ነበር ያለፍከኝ። ኦኬ ችግር የለውም። ሶስተኛ ጊዜ ማናጀርህ ስልኬን ከሌላ ኢንፍሉዌንሰር ጠየቀ። ከዛ ያ ኢንፍሉዌንሰር ደግሞ እኔ ጋር ደወለልኝና ማናጀር እየፈለገ ነው የሰይፉ አለኝ። ኦኬ ለምን እጠብቃለሁ እስከሚደውል ራሴ ወዲያውኑ ደውላለሁ። ደወልኩኝ። ከዛ ማናጀር ያለኝ አሜሪካ እንዳልክና ስትመለስ ደግሞ ስኬጁሎች እንዳሉክ ነው which ይገባኛል። ይሄም ሪስፔክትፉል ቢዚ የሆንክ ሰው እንደሆንክ እርግጠኛ ነኝ። ትልቅ ነገር ነው ያንተ ሰይፉ ሾው ማለት ነው። እንግዲህ ቪዲዮውን እንዳያችሁት ነው አዶናይ የሰጠው ምላሽ ይሄን ይመስላል። ትክክለኛነቱ ይሄ ነው። ስለዚህ ግን ብዙዎቻችን ትክክለኛ መረጃውን ሳናቅ ብዙ አራግበውታል ሶሻል ሚዲያ ላይ። ነገር ግን ማህበራዊ ሚዲያ እንግዲህ የተለያዩ መረጃዎች ይሰራጫሉ። እነዚህ መረጃዎች ምን ያክል ታማኝነት አላቸው የሚሉን ነገር መለየት ያለብን የኛ ድርሻ ነው የሚሆነው። ምክንያቱም የመጣልን ሁሉ መቀበል ትንሽ አግባብ ነው ብዬ አልወስደውም። አዶናይ እንግዲህ ምንድነው ያለው? ከዚህ በፊት ከቲክቶክ ከምረጡኝ ቅስቀሳ በፊት ሰይፉ ፋንታሁን ቀርቤ አንድ ኢንተርቪው ማድረግ ፈልጋለሁ። ኢንተርቪው ደግሞ ምንድነው የኔን ላይፍ ስታይል የኔን ህይወት የሚቀይር የኔን ህይወት የተቀየረበት ምክንያት ለሰዎች ላቅርብ ሳይሆን የኔን ህይወት ለማሳየት የራሴ ሚዲያ በቂ ነው። ነገር ግን እንደምታውቁት አዶናይ እንግዲህ በሶስት ታዳጊዎች ህይወት ላይ ትልቅ ስራ እየሰራ ይገኛል። ዲቻ ቦይስ ታውቋቸዋላችሁ። እነ ዲቻ ቦይስ እንግዲህ ቀጣይ ህይወታቸው ምንድነው የሚለው ነገር ዛሬ ተጀምሮ ነገ መቆም የለበትም። ቀጣይነት ያለው እርዳታ ያስፈልጋቸዋል፣ እገዛ ያስፈልጋቸዋል እና እነዚህ ልጆች ደግሞ ብቻዬን ላልችል እችላለሁ። ስለዚህ በቀጣይነት የኢትዮጵያ ህዝብ አቅም ያለው እነዚህ ልጆች የቀጣይ ህይወታቸውን እንዲያስተካክሉ እንዲስተካከልላቸው ድጋፍ ማድረግ
እንድታገናኘኝ። ያው ሰይፉ ፋንታሁን እንግዲህ በዓለም አቀፍ ደረጃ ታዋቂ ሾው ያለው ነው። ስለዚህ እዚህ ሚዲያ ላይ መጥቼ ብቀር ለእነዚህ ልጆች የተወሰነ እርዳታ ላገኝላቸው እችላለሁ ብሎ አስቦ ከዛ በኋላ ከሰይፉ ሾው እንግዲህ ከንግሩ ላይ እንደተናገረው ከሰይፉ ሾው እንግዲህ በኋላ ጥሩ ምላሽ ይኖራል፣ ጥሩ ነገር አገኛለሁ ብሎ የሚያስበው ነገር ግን ሰይፉ ፋንታሁን ለማግኘት ብዙ ነገሮችን አድርጌያለሁ፣ ነገር ግን ላገኘው አልቻልኩም። በማናጀሩም በኩል በግሌም በኩል የግል ስልኩ ላይም ኮል አድርጌያለሁ፣ ነገር ግን የሰጠኝ ምላሽ ጥሩ አልነበረም እና ደግሞ በተጨማሪ ደግሞ እኔ ሚዲያ ላይ የማሳየው ሪያሊቲ ላይፍን ብቻ ነው፣ አስመስዬ አይደለም የምኖረው። ያ ማለት ምንድነው እንግዲህ ያው በህይወት ውስጥ ጥሩ ነገሮች አሉ፣ መጥፎ ነገሮች አሉ። ስለዚህ እኔ ጥሩ ነገሬን ብቻ አይደለም ደብቄ ለሚዲያ የማወጣው፣ መጥፎ ነገርም አሉ፣ የምሰራቸው ነገሮች አሉ፣ እነዛም ይወጣሉ። ነገር ግን ከሰራው ጥሩ ነገር ትንሿ መጥፎ ነገር አውጥቶ ተናግሮብኛል፣ ያችን ነገር አጉልቷል የሚል መልስ ነው የሰጠው። እንግዲህ እውነታው ይሄ ነው። ምክንያቱም ይሄ ነገር ከመከሰቱ በፊት አዶናይ የሄደበት ርቀት አለ ሰይፉን ለማግኘት። ሰይፉ ደግሞ እንግዲህ ለአዶናይ የሰጠው ምላሽ ጥሩ እንዳልሆነ ከአዶናይ ሰምተናል። እውነታው ይሄ ነው። ስለዚህ እንግዲህ ሰሞኑ ላይ ሰይፉ ፋንታሁንም ቀርቦ እንግዲህ አዶናይ መጥቶ የምረጡኝ እንቅስቃሴ ማድረግ ይችላል፣ ቤቴ ክፍት ነው፣ ለሁሉም ክፍት ነው ብለዋለኝ። አዶናይ ግን እኔ አንተ ሚዲያ ላይ ቀርቤ የምረጡኝ እንቅስቃሴ ማድረግ አይጠበቅብኝም፣ አልፈልግም የሚል ምላሽ የሰጠው እንግዲህ ከዚህ አንጻር እንድታዩት ነው። በማህበራዊ ሚዲያ እንግዲህ ብዙ መረጃዎች ይሰራጫሉ። እነዚህ መረጃዎች ደግሞ ምን ያክል ታማኝነት አላቸው የሚለውን አጣርተን መቀበል ያለብን የኛ ኃላፊነት ነው የሚሆነው። እንግዲህ አዶናይ የሰጠው ምላሽ ለእኔ አሳምኖኛል። ምክንያቱም የአዶናይን በግሌ በጣም ማደንቀው ኢንፍሉዌንሰር ማን ነው። ስለዚህ በጣም ነው ማደንቀው አፕሪሼት። ምክንያቱም በጣም ደስ የሚለኝ ልጅ ነው። የሚሰራው ነገር የሚያደርገው ነገር ለእኔ በጣም ይገዛኛል። በዘንድሮው ቲክቶክ ክሬቲቭ አዋርድስ ቢያሸንፍ ለእኔ በጣም ምርጫዬ ነው እና የተፈጠረው ነገር ይሄ ነው። እውነቱ መጀመሪያ የነበረ ነገር ነው። ጥሩ ምላሽ አልሰጠኝም እና ያ ምላሽ ደግሞ ለእኔ አልነበረ፣ የሌሎችን ልጆች ህይወት እንዲታደግልኝ ነበር ግብዣ የጠየቅኩት። ነገር ግን ያንን ግብዣዬ ጥሩ ምላሽ አልሰጠኝም ነው ያለው። እንግዲህ አዶናይ እንግዲህ እኔ ተቀብዬዋለሁ። ሰይፉ ፋንታሁንም እንግዲህ በጣም የሚከበር በጣም የምንወደው ሾው አቅራቢ ነው። እንግዲህ ሁለቱም ጋር ያለመግባባት ችግር ነው ያለው እንጂ እውነታው ይሄ ነው። ከዚህ ከማህበራዊ ሚዲያ ከተሰራጩ መረጃዎች በስተጀርባ ያለው እውነት ይሄ ነው። ከዚህ መረጃ በኋላ እንግዲህ ሀሳባችሁ ወሬዎቹን በደንብ ታገናዝባላችሁ ብዬ ተስፋ አድርጋለሁ። እንግዲህ የሚመጡላችሁ መረጃ እውነታውን ብታጣሩ በጣም ጥሩ ነገር ነው ብዬ አስባለሁ። በመጨረሻ ግን ቻናሌን ላይክ፣ ሼር፣ ሰብስክራይብ በማድረግ እንድታበረታቱልኝ በታላቅ አክብሮት ጠይቃችኋለሁ። ባላችሁበት ሰላም ሁኑ። ባይ ባይ።